እኔን የከበደኝ የራሴን የሰውነት ክብደት መጨመር ነው እንጂ ከብቶቼንማ እንደምትመለከቱት በ2 ወር ከ22ኛ ቀናቸው ከዚህ ወደዚህ ቀይሬያቸዋለሁኝ። እንደምትመለከቱት እንግዲህ ሁልጊዜ በዓል በመጣ ቁጥር እንደነዚህ አይነት ስራዎችን ወደ እናንተ ይዤ እመጣለሁኝ። ከዚህ ቀደም እንግዲህ አንድ ቪዲዮ ለቅቄላችሁ ነበረ። ዛሬ እንግዲህ ፋይናል ነገሩን ይዤላችሁ መጥቻለሁኝ። እንደምትመለከቷቸው እጅግ የሚያማምሩ አይነት ከብቶች ሆነውልኛል። ሲገቡ የነበረበት ሁኔታ አለ፣ አሁን የደረሱበት ሁኔታ አለ። እንግዲህ ባለፈው ከሰራሁበት ጊዜ በጊዜም ሆነ እንዲሁም ደግሞ በአይነታቸው የተሻለ ነገር እንደሰራው በጣም እርግጠኛ ነኝ። እንደምትመለከቷቸው እንግዲህ የሚያማምሩ አይነት ከብቶች ሆነዋል። በጣም የሚያማምሩ 5 ኮርማዎች ናቸው። እነዚህ 5ቱም ኮርማዎች ምርጥ የሚባል አቋም አይተዋል። ከዚህኛው ወደዚህኛው፣ ከዚህኛው ወደዚህኛው፣ ከዚህኛው ደግሞ ወደዚህኛው በጣም የተሻለ ለውጥ ያመጡ ከብቶች ናቸው እነዚህ የምትመለከቷቸው። እንግዲህ እዚህ ደረጃ ደርሰዋል። በጣም አጭር ጊዜ ነው። እጄ ላይ እንደውም ረዘም ያለ ጊዜ የቆዩም መስሎኝ ነበረ። ያ ማለት በቃ 4 ወር ምናምን ሂሳቡን ስላልሰራሁት ወይ ቀናቶቹን ሂሳብ ስላልሰራሁኝ እንግዲህ በጣም ረጅም ጊዜ እጄ ላይ የቆዩ መስሎኝ ነበር። እንደውም አልወፈሩም እስክል ድረስ ማለት ነው። ስለዚህ በጣም በአጭር ጊዜ ውስጥ እንግዲህ ከፍተኛ የሚባል ለውጥ ያመጡበት ነው። ኮርማዎች ናቸው 5ቱም። ከዚህ ቀደም እንግዲህ ቅጥቅጦቹንም ኩልሾችን አስገብቼ ነበር አሳይቻችኋለሁኝ። መጀመሪያ ካስገባውበት ሁለተኛ ካስገባውበት ሶስተኛ እያልኩኝ ዛሬ እዚህ ደርሼ ሶስተኛው ዙር የማድለብ ስራችንን ደግሞ በዚህ መልኩ ሰርተነዋል ማለት ነው። በቀጣይ እንግዲህ በጣም ብዙ የሚሻሻሉ ነገሮች አሉ። እውነት ለመናገር ስራዎቹን እንግዲህ በቪዲዮ እየተመለከታችሁ ነው እናንተ። ሲገቡ ያሉትን ቪዲዮ በደንብ አቀርብላችኋለሁኝ። ከዚህ በተጨማሪ ደግሞ መጀመሪያ ካብዬ ስጀምር ያለው የከብት ማድለብ ስራ ምን አይነት የከብት ምርጫ እንደነበረኝ ታስታውሳላችሁ። ሁላችሁም እንግዲህ አብራችሁኝ በተለይ ስትከታተሉ የቆያችሁ የከብት ምርጫ በጣም ደካማ የሚባል ነበረ። አያያዜ ግን በዛም ሰዓት በመጀመሪያው ሰዓት እንኳን በጣም የተሻለ ነበር። ነገር ግን ከከብቶቹ ጸባይ ጋር አለመላመዱ ትንሽ አመጋገብም አውርዶብኝ ስለነበረ ያለው መጨረሻ ላይ ያለው አቋማቸው ላይ ብዙም አስደሳች አልነበረም። በተለይ ዛሬ ላይ ቆሜ የትናንት የሰራሁትን ነገር ሳስታውሰው ብዙ የሚያረካ ነገር አይደለም። በእርግጥም ዛሬም እንግዲህ ከባህሬም አንጻር እምረካ ሰው አይደለሁም። ዛሬም ግን በጣም የሚሻሻሉ እነዚህን ሸጬ ቀጥታ የምገዛቸውን ደግሞ ጭንቅላቴ ውስጥ ስዬ አስቀምጫለሁኝ። አሁን እነዚህ ሳይሸጡ በፊት ማለት ነው። ስለዚህ የአራተኛ ዙር የማድለብ ስራችንን በይፋ እንጀምራለን ከበዓል በኋላ ማለት ነው። አመቱን ሙሉ ያለማቋረጥ ነው መስራት የምፈልገው። ያ ማለት በዓልን ጠብቆ ብቻ አይደለም። አላቅም እንግዲህ አሁን ይህን ቪዲዮ ሪከርድ እያረኩላችሁ ቀጣይ የሚመጣውን በዓል እንኳን አላቀውም። ነገር ግን ደግሞ ከብቶቹ መግባት አለባቸው። ስለዚህ በዛ መልኩ አብረን የምንቆይ ነው የሚሆነው። በዚህ በማድለብ ስራ ላይ እንግዲህ 1-2 ነጥቦችን በተለይ ጀማሪ ከሆናችሁ እንድታስተውሉ የምፈልጋቸው ነገሮች አሉና በደንብ መረጃውን አቀብላችኋለሁ። ጀማሪ አርቢ ካላችሁ በተለይም ደግሞ ብዙ ሩቅ መሄድ አያስፈልግም። ከዚህ ቀደም ብዙ ምክሮችን ወደ እናንተ ስለግስ ቆይቻለሁኝ። እንደ አጠቃላይ ቢዝነሱን ስንመለከተው ግን አልፊ ነው። እውነት ለመናገር በጣም ልፋት ይጠይቃል። በጣም ትዕግስትን የሚፈታተን አይነት ስራ ነው። በእርግጥ ይሄ ብቻ አይደለም። እኔ በጣም ትዕግስትን የሚፈታተኑ አይነት በተለይ ልክ እንደ ዶሮ እርባታ አይነት ስራ በጣም እልህ አስጨራሽ፣ በጣም ጽናትን የሚፈልጉ አይነት ቢዝነሶች አሉ። ከነዛ አንጻር ስንመለከታቸው ደግሞ አሁን እየሰራኋቸው ካለው የወተት ላሞችም ፍየሎችም የሚደልቡትንም ስናያቸው ደግሞ በጣም ዝቅተኛ የሆነ ጽናት የሚፈልጉበት ነው ከእርባታ አንጻር። ምናልባት ግን እንደኔ ዶሮ እርባታ ያልሰራችሁ ትኖራላችሁ። ከዚህ ቀደም ያልተፈተናችሁ ትኖራላችሁ፣ ወይም ደግሞ ከዚህ ቀደም ልምድ ያላዳበራችሁ ትኖራላችሁ። ወደዚህ አይነት ቢዝነስ ስትገቡ ፈጣን የሆነ አይነት ለውጥን ፍላጋ ከሆነ በጣም ትቸገራላችሁ። በተለይም ደግሞ የ1 ሳምንት የ2 ሳምንት የ3 ሳምንት አይነት ለውጥ የምትፈልጉ ካላችሁ ስራው በጣም እየቀዘቀዘባችሁ ሞራላችሁን በጣም እየገደለው ነው የሚመጣውና ትዕግስት ይፈልጋል። ግፋቢል 90 ቀን አለን። በዚህ በ90 ቀን ውስጥ በጣም ጥሩ ለውጥ የሚጠበቅባቸው ከዚህ ከ60ኛው ቀን በኋላ ያለው አንደኛው ወር በጣም ከፍተኛ ለውጥ። ለምሳሌ እኔም እውነት ለመናገር ማልዋሻችሁ ነገር በቃ ምንም አይነት ለውጥ እያየው አይደለም ብዬ ቆየውኝ። በቃ ምንም አይነት ለውጥ ሳያመጡ በተለይም ደግሞ 2 ከብቶች ምንም አይነት ለውጥ ከበሽታም ጋር የኔን አያያዝም ካለመልመድ ጋር ተያይዞ በጣም ስቃዬን ፈተናዬን ያበሉኝ አይነት ከብቶች ናቸውና ነገር ግን በሌሎቹ ደግሞ ለውጣቸው በጣም እየታየ ስለሆነ ኦቨርኦል ያለውን ፕራክቲካል ነገሩን ስንመለከት በእነሱ አረጋግጣለሁኝ ማለት ነው። ስለዚህ እንደነዚህ አይነት ቢዝነሶች ውስጥ ስትገቡ የሆነ ጽናት ይፈልጋል። በአንድ ጊዜ የሆነ ለውጥ ለማግኘት አትሞክሩ። ለምሳሌ እኔ እዚህ ቪዲዮ ላይ አቅርቤላችኋለሁኝ። እኔ ቢያንስ 3 ዙር ሰርቻለሁኝ። 3 ዙር ሰርቼ ነው እዚህ የደረስኩት። ለምሳሌ እናንተ ስትጀምሩ ግን ፐርፌክት የአይንሸትን አይነት ከብቶችን በዚህ በአጭር ጊዜ ውስጥ ለማምጣት ልትቸገሩ ትችላላችሁ፣ እኔን ስላልሆናችሁ ማለት ነው።
እኔን የምትሆኑበት ምናልባት ሁለቴ ብትሰሩ ከኔ በላይ ልትሆኑ ትችላላችሁ። ከኔ በጣም ልትሻሉ የምትችሉበት ሁኔታ አለ፣ እንደየሰው የተለያየ ስለሆነ የሚሰራበት መንገድ። ስለዚህ ከዚህ ጋር ተያይዞ በዚህ በማድለብ ስራ ላይ ሶስተኛው ዙር ጨርሰናል። እንግዲህ ቀጣይ ደግሞ አብረን የምናይ ነው የሚሆነው። የተለየ አይነት ማድለብ ስርዓት ውስጥ የምገባ ነው የሚመስለኝ በዚህኛው አሁን ባለንበት ጊዜ ላይ ማለት ነው። በተለይ እነዚህን ከሸጥኳቸው በኋላ አዲስ ምዕራፍ የሚከፈት ነው የሚመስለኝ። ያ ማለት ከዚህ ቀደም እንግዲህ ለመድፈር የፈራዋቸውኝ ያልደፈርኳቸው ወይም ደግሞ ቆይ ትንሽ ልቆይ ትንሽ ልስራባቸው እነዚህ ላይ ልያቸው ያልኩባቸው ነገሮች አሁን ግን እንደ አዲስ ማስገባ ነው የሚሆነውና የገበያውን ፍላጎት በድጋሚ በነገራችን ላይ ራሴው ነኝ ምሸጣቸው። ያ ማለት በበዓላት ወቅት ከዚህ ቀደምም ያሉትን ከዛም ቀደም ያሉትን ራሴ ነኝ የምሸጣቸውና ገበያው ራሱ ምን ይፈልጋል የሚለውን ነገር በከብቶቼ ላይ እያሟላው ነው የምመጣው። በጣም ተፈላጊ እንዲሆኑ፣ ተወዳዳሪ እንዲሆኑ፣ በጣም ሰዎች በቃ አይተዋቸው በጣም እንዲመርጧቸው። ለምሳሌ ከዚህ ቀደም የሸጥኳቸው ከብቶች ዋጋ እንኳን ሰቅዬባቸው ሰዎች በቃ ከብቶቹ ወደዋቸው፣ ነገር ግን ደግሞ በዋጋው ምክንያት በቃ የሚለዩኝ አይነት ሰዎች ስሜታቸው በደንብ ይገባኛልና ከብቶቹ በቃ ምንም የማይወጣላቸው አይነት ከብቶች እንደነበሩ፣ ምን አይነት ከብቶችን መግዛት እንዳለብኝ፣ ገበያው ምን ይፈልጋል። ለምሳሌ አብዛኛውን ጊዜ ለቅርጫ የሚጠቀሙ አይነት ሰዎች ናቸው። ለስጋ ቤቶች የሚጠቀሙ አይነት ሰዎች ምን አይነት ከብቶችን ይፈልጋሉ? በጣም ተመራጭ የሚባለው አይነት ከብት ምን አይነት አቋም ያለው ነው? ምን አይነት ስጋ ክምችት ያለው ነው? የትኛው ቦታ ላይ ነው የሚታየው የሚለውን በደንብ ልምድ እያካበትኩበት ነው ያለሁት እና እንግዲህ አሁንም በዚሁ በዓል ላይ በደንብ ከሰዎች ጋር እየተገናኘሁኝ በደንብ ለእናንተም ደግሞ ሼር አረጋችኋለሁኝ። በተለይም ደግሞ አንድም እኔ ጋር ማስቀረው ነገር የለም። መስራት ለሚፈልግ ሰው ይህንን ኢንፎርሜሽን ሼር እያደረግኳችሁ አብረን እንቀጥላለን ማለት ነው። ምናልባት እነዚህ ከብቶች ምንድን የበሉት ምንድን የተደረገላቸው ምናምን የሚሉትን ነገሮች እውነት ለመናገር ብዙ ኢንፎርሜሽን አልሰጠዋቸውም። በተለይ አጠቃላይ የከብት አደላለብ ስርዓቱን የነገርኳችሁ እንጂ የኔን ከብቶች ምን አደርግላቸዋለሁ የሚለውን ነገር አልተናገርኩም። ለምን ከማውራት መስራት ስለሚቀድም ነውና መጀመሪያ የኔን ከብቶች እስቲ ፋይናል ነገራቸውን እንመልከተው። እስቲ መጨረሻ በቃ የፊኒሸር ስቴጃቸው ላይ በቃ መጨረሻ ለማውጣት ስዘጋጅ ምን አይነት ፕሮግረስ ነበራቸው። ከዚህ በተጨማሪ ደግሞ ምንድነው የምናገረው ነገር ያስፈልጋል። እያሳየውኝ የምናገረው ነገር ሌላ አይነት ነገር እያሳየዋችሁ የምናገር ከሆነ ብዙ የሚሄድ አይደለም። በዛ አይነት መንገድ ስለማምን ነው። አሁን እንግዲህ ከብቶቼ በእንደዚህ አይነት አቋም ላይ መጥተዋል። በጣም አስደንጋጭ የሚባል ለውጥ ነው እውነት ለመናገር ተመልካቾቼ። እንግዲህ ልክ እንደኔ እንደምሰራው እናንተም መስራት የምትችሉበት አይነት በጣም ብዙ አማራጮች ከኔ በላይ መስራት የምትችሉበት አይነት አማራጭ አለ። ብዙ አዲስ አይደለም። ከብት ማድለብ ለሀገራችን አዲስ የሚባል አይነት ቢዝነስ አይደለም። ነገር ግን ሁሉም የሚሰራው አብዛኞቹ እያማረሩ የሚሰሩበት አይነት ሁኔታ አለና እንደዛ እንዳንሆን ትንሽ እውነት ለመናገር አላቅም። እኔ እዚህ ጋር ምናልባት ከሽያጭ በኋላ ሂሳብ የምንሰራ ነው የሚሆነው። ዝም ብለን ያዋጣል የምንለው አይነት ነገር የለም። ምን ያክል ኮስት አደረጉኝ የሚለውን ሪከርዴን አይቼ በደንብ እነግራቸዋለሁኝ። ምን ያክል ወጪ አወጣውባቸው ከግዢ ጋር ተያይዞ ምን ያክል ነው እኔ ለራሴ ለባለሙያ ብዬ ራሴን ብከፍል ምን ያክል ወጪ የኔ ይታሰባል፣ የመድኃኒት ምን ያክል ነው። በተለይ እነዚህ ከብቶች እንግዲህ በተለይ አንደኛው ከብት ነው በጣም የመድኃኒት ፍጆታ የነበረበትና በጣም ደክሞብኝ ስለነበረ በጣም ተጎድቶ ስለነበረ የመድኃኒት ወጪው ትንሽ የከበደኝ እዛ ላይ ነው። ሌላው ግን ይሄን በቃ ሰፕሊመንቶች ናቸው። በቃ አጠቃላይ ጤናን የሚያስተካክሉ የስጋ ምርትን የሚያስተካክሉ ከዚህ በተጨማሪ ደግሞ የዚህ አመጋገብ ስርዓታቸው ጥሩ እንዲሆን ተመግበው ወደ ሰውነት የመቀየር አቅማቸው ጥሩ እንዲሆን ከስትረስ ነፃ የሚያደርጋቸው እንደነዚህ አይነት ሰፕሊመንቶችን ነው የምንሰጠው። ስለዚህ እነዚህ አይነት ጉዳዮችን በቀጣይ እንግዲህ ጠንከር አድርጌ ወደ እናንተ ለእያንዳንዱ አይነት ርዕስ እያረኩኝ ወደ እናንተ ይዤላችሁ እመጣለሁኝ። በቲክቶክ እና በፌስቡክ ላይ ተለቆ ብዙዎቹ መነጋገሪያ አድርገውታል። ምናልባትም ደግሞ እንደነዚህ አይነት ቻናሎችን ሶሻል ሚዲያዎችን የማትጠቀሙ ካላችሁ ብዬ ነው በዚህም የለቀኩላችሁ። ቀደም ብዬ በጣም የአጭር ጊዜ ስለነበረኝ ሰሞኑን በጣም ቢዚ ስላደረገኝ ምናልባት ይህንን ለመስራት ኤዲት ለማድረግ በጣም ብዙ ፕሮሰሶች አሉትና እነሱን ነገሮች ለመከተል ጊዜ አልነበረኝም። በጣም አጭር ነገር ሰርቼ ወዲያው እዛ ላይ ለቅቄ ነበረ። ብዙ ሰዎች አይተውት በጣም ብዙ ሰዎችን ላመሰግን ወዳለሁኝ። በፖዚቲቭ በሆነ መንገድ ያዩት በጣም ብዙ አይነት ሰዎች አሉና ምስጋና ይገባችኋል። እናንተም እዚህ ላይ ያላችሁ ካላችሁ ደግሞ እዩትና አስተያየት ስጡበት።
ምን ደረጃ ላይ እንደደረሱ ይታያል። ቢፎርና አፍተር እያሳየኋችሁ ነው። የገቡበትን ጊዜም ሰርቼላችኋለሁኝ። ሳስገባቸው ገዛውኝ ብዬ ነገርኳችሁ ጊዜ አለ። እነዚህ ሁሉ በጣም ፋሚሊ እንድትሆኑ አድርጌ ነው። በጣም የቅርብ ወዳጅ እንድትሆኑ ከዚህ ከቻናል ጋር የሩቅ የሚታይ ሳይሆን ቅርብ አጠገባችሁ እንዳለ አይነት እንዲሆን አድርጌ ነው የምሰራው። ያ ማከናወናቸው ነገሮች እንዳለ ሼር እያደረጓችሁ አብረን ቤተሰብ ሆነን እንድንቀጥል ነው የምፈልገውና በዚህ አይነት መንገድ አብረን መተናል። በቀጣይ እንግዲህ በጣም ጥሩ መረጃ ወደ እናንተ ይዤ እንደምመጣ ተስፋ አድርጋለሁኝ። ሰላም።